ማነ እዚህ ምን ሰራለሁ? አላወቅሽኝም ማለት ነው አይደለ? እኔ እኮ ባልሽ ነኝ፣ ጀማል ነኝ፣ የቤትሽ አጃቢ ማለት የህይወትሽ አጋር። ምን ባላለኝ እንዴ? መቼ ነው ያገባሁት? ምን አዲስ ነገር አለ? ምንም የለም። ቆይ ግን ምን ሆና ነው ራሷን የሳተችው? እኔ እኮ ግራ ገባኝ። እኔ አላውቅም፣ ብቻ ከጓደኛው ጋር ስናወራ ነበር። እርግጠኛ ነኝ የሆነ ያወቀችው ነገር ኖሮ በድንጋጤ ወድቃ ነው። ምንድነው ያወቀችው? እንዴ ስለኛ ነው። ከሱ ሌላ እንደዚህ አስደንግጧት ራሷን የሚያስታት ነገር ምን ይኖራል? ምን እርግጠኛ ነህ? እሱን እርግጠኛ ባልሆነም ውስጤ ግን ይሄንን ነው የሚነግረኝ። አንተ እኮ ነገሩ እስኪጣራ ድረስ ከሷ አጠገብ መራቅ አልነበረብህ። እሱማ አጠገቧ መኖር አለ። ቢኖርስ እንዴ? እንደውም እሱ መኖሩ የባሰ ነው ነገሩን የሚያከራው። ሲጨንቀኝ እኮ ነው ላውራሽ ወደ አንቺ የመጣሁት። ቆይ ምንድነው ማድረግ ያለብን? ልጄን ሳልወልድ ምንም ነገር እንዲፈጠር አልፈልግም ጀማል። የሆነ ነገር አድርግ። ስትነቃ ትልቅ ጦርነት ነው የሚፈጠረው። እሺ ቆይ ምን ላድርግ? አላውቅም። ቆይ እስካሁን አልነቃችም? ዶክተሯ እስካሁን እንዳልነቃችና ትንሽም ልትቆይ እንደምትችል ነው የነገረች። እርግጠኛ ነኝ እስካሁን እያስመሰለች ነው ያልነቃችው። ሀብታን እንዳለ በራሷ አጠቃላ እኔን ባዶ ሜዳ ላይ ነው መጥለኝ። ታዲያ እስካሁን ካነቃችን ለምን እዚህ ቁጭ ብለን እንጨቃጨቃለን እንዴ? እና ታዲያ ምን እናድርግ? ከልጄ የሚበልጥ ምንም ነገር የለም። እቤት ውስጥ ወይም ሱቅ ውስጥ የሚሸጥ ነገር ካለ እሱን ሽጠን መጥፋት አለብን። ምን እንዴ? እንደዚህ ሆና ነው ጥያት የመጣፈው? አንተ ያማል እንዴ? አሁንም ኮማ ውስጥ ሆና ትፈራታለህ? አንቺ አሚናን አታውቂያትም ማለት ነው። ይሄን እኮ አደጋው ከመከሰቱ በፊት ንብረቷን የሆነ ቦታ አድርገዋለች እንዳንሸጠው። እና እሺ ቆይ ምን ይሻላል? አሁን እዚሁ በተቀመጥንበት ተደውሎ ነቃች ብትባል ምን ልትል ነው? ያው እንደተለመደው ውሸቴን ተጠቅሜ የሆነ ነገር ማለት አይቀርም። ግን ይሄ እድል ድጋሚ የሚሰራ አይመስለኝም። አሁን ውሸት ምናምን የሚሰራበት ጊዜ አይደለም። ጊዜው እቃችንን ሰብስበን ከአዲስ አበባ የምንወጣበት ነው። ከሆስፒታል ተናግሬ ነበር እኮ ካጠገቧ መጥፋት አልነበረብኝ። አሁን አንሳው። እሺ ሄሎ። አዎ ጀማል ነኝ። ምን ነቃች እንዴ? እኔ የምለው ዶክተር ምን አለሽ ግን? ጀማልን አምጡልኝ አለች አይደለ? ወይስ ፖሊስ አምጡልኝ አለች? እሺ በቃ መጣሁ። ምን አለች? ጀማል የት አለ? ባለቤት የት አለ ያለች መሰለኝ። እንደዛ ከሆነማ እኛ ባሰብነው ጉዳይ ላይሆን ይችላል። ከሄድኩ በኋላ ልታስቀጠቅጠኝ ቢሆንስ? ለማንኛውም ልሂድ እስኪ። አሁንማ በቃ የመጨረሻው ቀን ደርሷል። ጎዳና መውጣታችን። አይ ምን ነው? ትንሽ እያመመኝ ነው። እርግዝናው ይሆናላ። ደግሞ ሆድሽም እየገፋ አይደል? በቃ አብሽሪ፣ ዱአ አድርጊ። ነቃሽልኝ? አልሐምዱሊላህ። በጭንቀት እኮ አእምሮ ሊፈነዳ ነበር። አንተ ማን? እኔ ሴት ነኝ። ምን እየሰራው ነው እዚህ? እንዴ ምን ሆነሻል? አላወቅሽኝም እንዴ? ማን? አላውኩም። እኔን እንዴት ትርሽኛለሽ? ማን? እዚህ ምን እሰራለሁ? አላወቅሽኝም ማለት ነው አይደለ? እኔ እኮ ባልሽ ነኝ፣ ጀማል ነኝ፣ የቤትሽ አጃቢ ማለት የህይወትሽ አጋር። ምን ባላለኝ እንዴ? መቼ ነው ያገባሁት? ተረጋጊ። አሁን ሁሉንም ነገር ስትረጋጊ ይመጣልሻል። አሁን ህመሙ ስለሆነ ነው ይመስለኛል። ትንሽ እረፍት አድርጊ እሺ? ሆስፒታል ለምንድን ነው የመጣሁት? ምን ሆኜ ነው? አላውቅም፣ ግን ሆስፒታል ገብታለች ሲባል ተደናግጬ ነው የመጣሁት። አንቺ ምንም የምታስታውሺው ነገር የለም እንዴ? ምን ሆነሽ ነበር የነበረው? ማለቴ በምን አደጋ ነው እዚህ የመጣሽው? እኔ እንጃ። እስኪ በደንብ አስታውሺ፣ ለማስታወስ ሞክሪ። አሚኔ እኔ እኮ ተጨነኩኝ። ለምንድን ነው የሚጨንቅህ? አይ ያው ምን አግኝቶብኝ ነው ብዬ እኮ ነው። ሰው ከሆነ ደግሞ ይሄንን አደጋ ያደረሰብሽ የገባበት ገብቼ ዋጋውን እሰጠዋለሁ። ግን እስኪ አንቺ ለማስታወስ ሞክሪ። ምን ሆነሽ ነው? እኔ እንጃ አላውቅም። እሺ በቃ አንዴ ዶክተርን ጠርቼ ልምጣ።
እስከዛ ነርሶችም ገብተው ያዩሻል። እሺ እንዴ የታሸገውን ነገር አነሱልሽ እንዴ? እንዴት ነሽ አሚና? አሁን ደህና ነሽ? እሺ ወይዘሮ አሚና አሁን ትንሽ ምርመራዎችን እናደርግልሻለን እና ለምጠይቅሽ ጥያቄ ተረጋግተሽ መልስ ትሰጪኛለሽ። አእምሮሽ ነገራቶችን የማስታወስ ብቃቱ የት ደረጃ ላይ እንዳለ ማረጋገጥ አለብኝ። ዶክተር እባክሽን አታርክሚያት። ዋናው አሁን እሷ መንቃቷና ደህና መሆኗ ነው ዋናው ነገር። ሌላው እንዳለ ትርፍ እኮ ነው። እባክህን አትረብሽኝ፣ ካልሆነ ውጪ ጠብቀኝ እስከምጨርስ። አረ ምንም ጣልቃ አልገባም ዶክተር፣ ችግር የለውም። እንዳትጨነቅ ብዬ እኮ ነው። እሺ አሚና የመጀመሪያ ጥያቄ ልጠይቅሽ። እዚህ ሆስፒታል ከመግባትሽ በፊት የሆነውን ነገር ታስታውሻለሽ? ለምን ሆስፒታል እንደገባው አላውቅም ዶክተር። አንቺ ልጠይቅሽ ምን ሆኜ ነው? እሺ አትጨነቂ አሚና። ወደ ቀጣዩ ጥያቄ ልግባ። ይሄን ሰውዬ ታውቂዋለሽ እንዴ? እሱ ስሙን አላውቀውም፣ ግን የት እንደማውቀው ጠፋብኝ። ባልሽ ነኝ እያለኝ ነበር። ዶክተር ባሌ ነው እንዴ? ንገሪኝ። ስሙንም አታውቂውም? ወይኔ ጀማል ምን አድርጎብኝ ነው እንዲህ እኔን እስከምትረሳ ድረስ? ቆይ ምን ብትሆን ነው? ወይኔ ጀማል ስሙ ጀማል ነው እንዴ ዶክተር? በቃ ሁኔታዎችን ተረድቻለሁ። እረፍት አድርጊ በደንብ እሺ? ዶክተር ስለ ባለቤቴ ሁኔታ እንዴት ነው? ምን አዲስ ነገር አለ? በጣም እየጨነቀኝ እኮ ነው። የባለቤት ሁኔታ በጣም ውስብስብ በሽታ ነው ያዛት። ሪትሮግራድ አምኔዥያ። ምን ማለት ነው? እስኪ ማለቴ በደንብ አብራሪልኝ፣ በአማርኛ ንገሪኝ እስኪ ዶክተር። አየህ ጀማል፣ አይምሮዋ አሰቃቂ ነገር ወይም የሚያስደነግጥ ነገር ሲገጥመው ያንን ትዝታ ለመከላከል ብሎክ ያደርገዋል። ለዛ ነው በድንገት የተፈጠሩትንና የረጅም ጊዜ ትውስታዎችን ይረሳል። ለዛ ነው አንተን ባሏን የረሳችው። ወይ አልሐምዱሊላህ። ምን አይነት በሽታ ነው ዶክተር? እስከ መች ነው ልትረሳኝ የምትችለው? ያው ከባድ በሽታ ስላልመሰለኝ እኮ ነው። አስቢ እስኪ ዶክተር፣ የሆነ ነገር ሆናብኝ ቢሆን እኔን ብትረሳኝ የት ሄድበታለሁ? ተመልሳ ታስታውሰኛለች። ግን ዶክተር እንደው ለጠቅላላ እውቀት እስከ መቼ ልትረሳኝ ትችላለች? ወይስ ቋሚ ነው? ማለት ቋሚ እንዲሆን ትፈልጋለህ እንዴ? ለማንኛውም አሁን ያለችበት ሁኔታ ፖስት ትራውማቲክ ዲሌሽን ውስጥ ነው። ሰዎችን የማሳሳት ኮንፊውዝድ የሆነ ባህሪ ይታይባታል። አሁን አንተን የረሳችህ ለዛ ነው። ችግር የለውም ዶክተር፣ ለሀገር ሰላም ሲባል አይደል እንዴ? ትርሰኝ የታባት። ነገር ግን ያን ያህል መጨነቅ የለባችሁም። ዋናው እሷ ደህና ትሆን እንጂ አንጨነቅ። ያ አላህ ያመጣውን በጸጋ መቀበል ነው። አዎ ትውስቷ በድንገት ሊመለስ ይችላል፣ ልክ እንደ ፍላሽ ማለት ነው። ያኔ ትውስቷ ሲመለስ የረሳችሁንም ያየችውንም ነገር በሙሉ ልክ እንደ ቪዲዮ ጥራት ልታስታውሰው ትችላለች። እንዴ ቪዲዮ ጥራት ማለት በ4K ነው እንዴ? እንዴ ዶክተር፣ እና ትውስቷ በደንብ ይመለሳል ማለት ነው? ባሏ ነህ አይደል? አሁን በቶሎ ትውስቷ እንዲመለስ ማድረግ ያለብህ ነገር ቢኖር አይምሯ እንዳይረበሽ ልታስታውሳቸው የሚገቡ ነገሮችን ማሳየት ነው። ለምሳሌ የሰርግ ፎቶግራፋችሁን፣ አብራችሁ ያሳለፋችሁበትን ቦታ እየወሰድክ ማሳየት ነው። እሺ የሰርጋችን ጊዜ ፎቶ እንነሳ ብላት እምቢ ብላኝ አልተነሳን። አየሽ ለዚህ ጊዜ ይጠቅማት ነበር እኮ። ደግሞ አብዛኛው የምትውለው ስራ ቦታ ነው። ከዛ ውጭ የትም ሄደን አናውቅም። አይገርም? እንደው ምን ይሻላል? ለማንኛውም ጥንቃቄ ማድረግ ይገባል። ከትንሽ ጊዜ ሕክምና በኋላ ሁኔታዋን አይተን ወደ ቤት ትሄዳለች። እሺ ዶክተር። አዲስ ነገር ካለ አሳውቅሃለሁ። ነይማ፣ የት ነሽ? የትም ብትገቢ አታምልጭኝ። አጎትሽ ጋር ገጠር ብትገቢ እራሱ አታምልጭኝ። ላለብስሽ እኮ ነው በረደሽ ብዬ። አይ አልፈልግም፣ እንደዚህ ተመችቶኛል። እሺ ግን እርግጠኛ ነሽ? ስትቃሽ እኮ ካበረደሽ ብዬ እኮ ነው። አይ አይደለም፣ አልበረደኝም። ከዚህ በፊት ከማውቃት ልጅ ጋር የሆነ ቦታ ላይ በደንብ ስጣላ ነው ያያዩ የነበረው፣ ግን የት እንደማውቃት ላስታውስ አልቻልኩም። እና ተጣላችሁ? አዎ። እና ምን መታችሽ እንዴ? ማናት? ቆይ ሚስቴ ታማ የምትደበድብሽ?
ግድ የለም በቃ አሁን ተኝ። ለምን? ድጋሚ መምጣቷ ስለማይቀር በህልምሽ መጥቼ ዋጋዋን ለመስጠት ነው። ማለት እንዴት? እና እኔ እዚህ ሆኜ ስትመታሽ ዝም ብዬ ማየት አለብኝ? አልገባኝም። ያመሃል እንዴ? እንደኔ? አይ ደህና ነኝ። ስትቀባጥር እኮ ግራ ገብቶኝ ነው። አይ ስለተናደድኩ እኮ ነው። አሚና ነቃሽ ጓደኛዬ? ቀስ ቀስ አትጩኝ። ዶክተሯ በዝምታ ካልተያዘች ጭራሽ ትውስቷ አይመለስም ብላኛለች። ምን? የምን ትውስታ? ስትወርቅ ባጋጠማት አደጋ ሙሉ ለሙሉ የማስታወስ አቅሟን አጥታለች ብላኛለች። ምን? ወይኔ ጓደኛዬ፣ ቆይ ታዲያ ምንም አታስታውስም? እሺ የት ነው የወደቀችው? ማለት በምን ምክንያት እንደወደቀችው እሱንም አታስታውስም? አይገርምም? ምንም አታስታውስም እኮ። እኔን ባሏን ራሱ ረስተኛለች እኮ። አሚና አወቅሽ? ጓደኛሽ እኮ ነኝ፣ የብዙ ጊዜ ጓደኛሽ። አስታወሽኝ አይደል? ያው እኔን አረሳችኝ፣ ማስታወሰችኝ እኮ ጀማል። በጭራሽ እንዴ! እኔን ባሏን ረስታማ አንቺን አታስታውስም። ይሄ ማለት እኮ ለኔ ሞት እኮ ነው። አለቀልኝ ማለት እኮ ነው። እኔ አብሬያት ውዬ እያደርኩኝ እንዴት ነው እኔን ረስታ አንቺ የምታስታውሰው? እንዴ ቆይ እራሷ እኮ ናት አዎ ያለችው። አስታወሰችኝ። አሚና ስሚ ማን ነው ንገሪኝ። አዎ አስታወስኩሽ። አውቄሻለሁ እኮ ማንኝ ንገሪኝ። ቅድም መድኃኒት ልትሰጪ የመጣሽ ነርስ ነሽ አይደል? አየሽ ተምታቶባት እኮ ነው። በጭራሽ አታስታውስሽም። ግድ የለም እስኪ በትኩረትኝ እመጣልሻለሁ። እንዴ እስኪ አታስጨንቂያት። ዶክተሯ እኮ እንዲህ ማስጨነቅ የባሰ ህመሟን ያባብሳታል ብላኛለች። አልተዋትም እንዴ ጓደኛዬ እንዲህ ሆና እንዴት ተዋታለሁ? አይ አልተዋትም። በግድም ቢሆን እንድታስታውሰኝ ማድረግ አለብኝ። አሚና ያለችው እውነት ነው እንዴ? ምኑ? ነርሷ ነች ያለችው ነው። ዶክተር ያቃታትን አንቺ በግድ ለማስታወስ የምትሞክሪ። ለማንኛውም እንታያት ትረፍበት። እኔ የምልሽ ጀማል። አቤት። ምን ነው? አይ ትንሽ ድብርት ነገር ተጫጫነኝ እኮ። እዚህ ሆስፒታል ካፌ የላችሁም እንዴ? ማኪያቶ ነገር ፈልጌ ነበር። ኧረ አላቸው፣ ወዲያውም ነቃ የሚያደርግ እንጂ። ደስ ይላል። እናማ ያው የመጨረሻ ፍሎር ላይ ያለልሽ ሄደሽ ጠጪ። እንዴ ጓደኛዬን ጥዬ እንዴት? ምን? እኔ ባለቤቷ አለሁ አይደል እንዴ? አትጨነቂ፣ ሂጂ ደርሰሽ ነኝ። ያው ግድ የለም ካመጡልኝ ብዬ ነበር። ካልሆነ ግን አንተን ላስቸገረ ታመጣልኛለህ? አዎ እባክህ። እሺ መጣ። የኔን ጓደኛሽ እውነትም አታውቂኝም? በቃ የብዙ አመት ጓደኛሽ እኮ ነኝ። ለማስታወስ በሞከርኩ ቁጥር የባሰ አእምሮዬን እየታመምኩ ነው። አትጨነቂ። እኔን እንድታስታውሽ እኮ አይደለም ያስጨነቅኩሽ። ትዝ ይልሻል? ከዛ በፊት እኮ ስለ ጀማል እያወራን ነበር። ምን ነበር የተፈጠረው? ምንድነው ላንቺ ስነግርሽ የነበረው? የሆነ ነገር ተፈጥሮ እሱ ነገር እያስጨነቀኝ ነው። ከመውደቅሽ ከሰዓታት በፊት የት ነበርሽ? ምን እየሰራሽ ነበር? ጀማልንስ ተከትለሽው ነበር እንዴ? ለምንድን ነው የምከተለው? ምን አድርጎኝ ነበር? እሱን ታዩና ከመውደቅሽ በፊት የት ነበርሽ? እስኪ ለማስታወስ ሞክሪ። የሆነ መንደር ውስጥ ነበርኩ። የት ነው መንደሩ? እኔ እንጃ፣ ግን የሆነ ሰው እየተከታተለኝ ነበር። እየተከተልኩት ነበር። እኔ እንጃ። ማንን? ጀማልን ነው እንዴ ስትከታዩ የነበረው? እኔ እንጃ። እስኪ አስታውሺ። በደንብ ይጠቅመናል እኮ። አስታውሺ እስኪ። የሆነ የማላውቀው ቦታ ነው የሚታየኝ። ማስታወስ አልቻልኩም እኮ። አስታውሺ። ጀማልን ተጠራጥረሽው እየተከተልሽው ነበር እኮ። አስታውሺ፣ በደንብ አስታውሺ። ቦታው የት ነበር? አስታውሽ። ቡናው መጣ። ትኩስ ነው። እንዴት የሚያምር ቡና መሰላችሁ! አሚና ራሱ በተጠጣው ትውስቷን የሚመልስ ነው ይመስለኝ። እና ለምን አትጠጣም? ውይ ይቅርባት። ምግብ እየበላች ስላልሆነ ጨጓራን ይነካታል። አመሰግናለሁ። እንግዲህ አስቸገርኩ። አረ ምንም አልተቸገርኩም። ደግሞ አንቺም እሷን በደንብ እንድታጫውቻት ብዬ ነው ጥያችሁ ሄድኩት። አዎ ይገርማል። በደንብ እየተጫወትን ነበር። ደግሞ ያው ትውስታዎቿም እንዲመለሱ በደንብ እየረዳዋት ነበር። እንዴ ለምን ትረጃታለሽ? ቆይ ትውስቷ እንዲመለስ አትፈልግም እንዴ?
አራራ እኔ እፈልጋለሁ ግን ለማስታወስ በሞከረች ቁጥር በጣም ትጨነቃለች ብዬ እኮ ነው። ኧረ አልተጨናነቀችም። እንደውም የተወሰነ አስታውሳለች እኮ እርግጠኛ አይደለችም እንጂ። ምን አታደርገውም? ምን አስታወሰች? ምን ነው ደነገጥ? አይ አለ አይደል እኔን ያስታወሰች ይመስለኝ እኮ ነው። እና አንተን ማስታወሷ ምን ያስደነግጣል? ለምን አያስደነግጥም? ደስታው ነው እንዴ። ረሳው ስትለኝ እኮ የነበርኩበትን ጭንቀት አላሰብሽም አንቺ። እሱን ሳይሆን ያስታወሰችው ከመውደቃ በፊት ለመጨረሻ ጊዜ የት ሰፈር እንደነበረች አስታውሳ፣ ግን ቦታውን አላወቀችም። ምን? እውነት ነው? አዎ የሆነ ሰው እየተከተልኩ ነበር። ማን እንደሆነ ግን አላውቅም። ቆይ የት ነው ቦታው? እኔ እንጃ፣ እሱም ማስታወስ ከበደኝ። በቃ የሆኑ ሌቦች አዘዝ ተጠቅመው ሊሰርቋት አስበው ነው ማለት ነው የሆነ ቦታ አዝዘው ይወሰዷት። ግን እኮ ምንም እቃዎቿ አልተሰረቁም። እንዴ ሊሰርቁ ሲሉ ሰው ደርሶባቸው ይሆናላ። ሊሰርቋት ከሆነ እሷ ለምን ትከተላቸዋለች? አብስዛ ደንዝዙና እንዴ ስንቱን ሰው መሰለሽ ነክቶ የማያውቁት ቦታ ራቁታቸውን ያስቀሯቸው። እኔ ግን አይመስለኝም። እና ምንድነው የሚመስልሽ? እኔ እንጃ፣ የሆነ የተደበቀ ሚስጥር አለ። ምን አይነት? አላውቅም። በደንብ ስታስታውስ እንደርስበታለን። ለማንኛውም ዛሬ እኔ አብሬያት አድራለሁ። አንተ ቤት ሄደህ እረፍት አድርግ። አየህ ከኔ ጋር ትንሽ ጊዜም ቢሆን በማውራቷ ጥቂት ነገር አስታውሳለች። አስበው ደግሞ ነገ ስትመጣ በደንብ አስታውሳ ትጠብቅሃለች። አይ አንቺ ቤት ሂጂ፣ እኔ እዚህ አድራለሁ። አይ አይቻልም። አንተ ብዙ ጊዜ ሆነህ እኮ እረፍት ማድረግ አለብህ። እኔ አድራለሁ ዛሬ። ኖ እኔ ለትንሽ ሰዓት እንኳን ጥያት ከሄድኩኝ ተረጋግቼ መቀመጥ አልችልም። እንዴ ለምን? ምን ትሆናለች? እኔ እንጃ ብቻ አልረጋጋም። አንተ ደግሞ በቃ ሂድና እረፍት አድርግ። በጧት ትመጣለህ። አንቺም ቤት ልጆችሽን ጥለሽ እዚህ ማደር ጥሩ አይደለም። አትጨነቅ፣ ለልጆቹ አያታቸው ጋር ሄደዋል። እና ልሂድ ብለሽ ነው? አዎ ሂድ። እኔም ዛሬ ከሷ ጋር መሆን ነው የምፈልገው። አዎ ሂድ። እኔም ዛሬ ከሷ ጋር ነው መሆን የምፈልገው። አዎ ሂድና እረፍት አድርግ። እሺ የፕላቲኒየም ደረጃ ስፖንሰሮች ኢትዮ ሳዳት፣ አረቢያ መጅሊስና ፈርኒቸር። ጥራታችን የልፋታችን ውጤት ነው። ኢትዮ ሳዳቶች ነን። እጅግ ዘመናዊ ውበትን ከምቾት ጋር አጣምሮ ምርጫን ባማከለ አረቢያ መጅሊሶቻችንና ጥራታቸውን የጠበቁ የፈርኒቸር ውጤቶችን በስራቸው አንቱታን ባተረፉ ባለሙያዎቻችን ደረጃውን በጠበቀ ቴክኖሎጂ በመታገዝ እንደየፍላጎቶ አዘጋጅተን ቀርበናል። ኢትዮ ሳዳት፣ አረቢያ መጅሊስና ፈርኒቸር ለአይን የሚማርኩ ቱርክ ስታንዳርድ መጅሊሶች፣ ድጋፎች፣ የቱርክና የኢራን ምንጣፎች፣ ማራኪ መጋረጃዎችና መስቀያዎች በተመጣጣኝ ዋጋ እኛ ጋር ያገኛሉ። በክልል ከተማዎች በወኪል አከፋፋዮቻችን ከ5 ዓመት ዋስትና ጋር ምርቶቻችንን በማቅረብ ከደንበኞቻችን ዘንድ ታማኝነትና አንቱታን አትርፈናል። ጥራት መለያችን ነው። አድራሻችን ቁጥር 1 ቤተል መንዲዳ መውረጃ አሚፋጎን፣ ቁጥር 2 ቤተል ቢጫ ፎቅ 100 ሜትር ገባ ብሎ፣ ቁጥር 3 መርካቶ ማርሲ ገበያ ማዕከል ሁለተኛ ፎቅ ቁጥር 230 ያገኙናል። ለበለጠ መረጃ 0906 020606 0906 080606 እንዲሁም 0906 090606 ይዘዙን። ያሉበት እናደርሳለን። ጥራትና አገልግሎት መለያችን ነው። ኢትዮ ሳዳት አረቢያ መጅሊስና ፈርኒቸር የሁል ጊዜ ምርጫዬ ነው። እናንተስ? ጀማል መጣ? እንዴት ነህ? ምን አዲስ ነገር አለ? ምንም የለም፣ ግን ያው ለትንሽ ጊዜም ቢሆን የመርሳት ችግር አጋጥሟታል። እኔን ራሱ ረስታኛለች። አይገርም? የምርህን ነው? ተርፈናል በለኛ። እኔ እኮ በቃ ካሁን ይሄን ነገር ተፈጠረ ብዬ ሻንጣችንን አዘጋጅቼ ቁጭ ብዬ ነበር እኮ። እንዴ ለምን? እንዴ ማለት ይሄን ነገር ካስታወሰችው ያው ሀገሩን ጥሎ ለመጥፋት ነው። ለጊዜውም ቢሆን ተርፈናል። አሁንም ቢሆን መዘጋጀት አለብን። ዶክተሯ ድንገት ውስጧ ከተመለሰ ያላየችውን ሁሉ ልታስታውስ ትችላለች ብለኛለች። የምርህን ነው? እንዳታስታውስ ዱዓ ማድረግ ነው። እንዴ ምንም ቢሆን እኮ ሚስቴ ናት። እንዴት እንዳይሻላት ብለሽ ዱዓ ታደርጊያለሽ? ማለት እንድታስታውስ ትፈልጋለህ እንዴ አንተ? ምን ነው እኔን ብቻ ክፉ አደረከኝ? ማለት የኛን ነገር ባታስታውስና ሌላውን ብታስታውስ ደስ ይለኛል። እና ለምን የኛን ትውስታዋን ሰሌክት አድርገህ ዲሌት አታደርገው? ትቀልጃለሽ አይደል? አንተ ነህ እንጂ የምትቀልደው።
ቀልደኛ። ለማንኛውም አሁን መዘናጋት የለብንም። ሁሉንም ነገር በጥንቃቄ ማድረግ አለብን። እንደዛ ከሆነ ለምን ጥላት መጣ? ወይስ ተመልሰህ ትሄዳለህ? ያቺ ነገረኛ ጓደኛዋ እኔ ካላደርኩ ብላ አድራለች። እንደዛ ከሆነ ጥሩ ነው፣ ችግር አይፈጠርም። ኧረ አሁን ላይ ዋነኛዋ ችግር ጓደኛዋ ናት። ማለት ሳላስብ እኮ ኤፍቢአይ ሆና መጣችብኝ። ትውስታን ካልመለስኩ ብላ ዛሬ ሆስፒታል የምታድር እሷ ናት። ይሄኔ እኮ እዛ ቁጭ ብላ አእምሯን እንዲያስታውስ እየጣረች ነው። እንዴ እና እንዴት ትታት ትመጣለህ እንዴ? ጀማል ምን እየሆንኩ ነው? ቆይ ብታስታውስስ? ዶክተሯ ያቃታትን እሷ እንድታስታውስ የምታደርገው ማን ስለሆነች ነው? ዝም ብላ ስትፎክር ነው። እኔ የለሁበትም። ነገ ጠዋት አሚና ስትነቃ ጀማል ባሌ ነው፣ ነይማ ደግሞ ሰራተኛ ነኝ ብላ ሁለተኛ ሚስት ሆና ተገኘች ብላ ብትመጣስ? እሱማ አይሆንም። ነገ ጠዋት አሚና ጋር ሆስፒታል ሄጄ ብታስታውስ ራሱ ወዲያውኑ ፎርማት አደርጋታለሁ እንጂ በዚህ ሰዓት አይሆንም። ደግሞ ከሆስፒታል ከመውጣቷ በፊት እኮ አንድ ነገር ማድረግ አለብን። ምን? ቤቱንም ሆነ የስራ ቦታውን አብረን እንደገዛ ነው ማሳመን አለብኝ። ምን? አዎ፣ ከዛ ሌላ አማራጭ የለንም። ከነ ልጄ ጎዳና መውጣት የለብኝ። አሚና አውቃለሁ፣ እየሰማሽ ነው። ጀማል ሄዷል። እኔና አንቺ ብቻ ነን። ምንም የሚያስፈራሽ ነገር የለም። በቃ ይሄ አላውቅሽም የሚለውን ድራማ ታዩና ለኔ ብቻ እውነቱን ንገሪ። ማለት አልገባኝም። ምንም ውስጥ ያላምንልሽ እያለኝ ነው። ለመጨረሻ ጊዜ ከመውደቅሽ በፊት ስለ ጀማል ተጠራጥረሽ ለኔ እየነገርሽኝ ነበር እና እሱ ላይ ደርሰሽ ለማንም እንዳትናገሪ ብሎ እያስፈራራሽም ከሆነ ለኔ ንገሪ። እመኚኝ፣ ለማንም አልናገርም። ጓደኛዬ ነሽ አይደል? አዎ፣ ለዛውም ሚስጥረኛ ጓደኛሽ። እመኚኝ፣ ምንም የተፈጠረ ነገር ካለ እስከ መጨረሻው አብረን እንወጣዋለን። ለምንድን ነው የማታውቂኝ ሰው እውነቱን ንገሪኝ የምትይው? እባክሽን፣ ራሴን እያመመኝ ነው። ግድ የለም፣ የሆነ ነገር እየደበቅሽ እንደሆነ ውስጤ እየነገረኝ ነው። ግን አላስጨንቅሽ። ያው ማለት እኔንም ተጠራጥረሽኝ ሊሆን ይችላል። ግን ያው ቅድም ጀማልን እቤት ሄደህ እረፍት አድርገ ስትየው የመርሳት ችግር እንደሌለብሽ አይንሽ ላይ አስተውያለሁ። ያው እሱ እዚያ አጠገቤ ሲሆን ስለሚጨንቀኝና ስለምፈራ ነው ሂደህ ቤት እረፍት አድርግ ያልኩት። አየሽ አይደል? ያለ ምክንያት አይደለም የፈራሽውና የጨነቀሽ፣ የሆነ ነገር ስላለ ነው። ምንም የለም። የማላውቀው ወንድ አጠገቤ ሲሆን ስለሚጨንቀኝ ነው። ባልሽ እኮ ነው። እንደሱ ተብያለሁ፣ ግን እኔ ላስታውሰው አልቻልኩም። ትዝ ይልሻል? ግን ባሌ ሲያስቸግረኝና የማደርገውን ነገር ሳጣ እኮ አንቺ ጋር መጥቼ ነበር ማማከርሽ። ደግሞም ጥሩ መፍትሄ ነበር የምትሰጪ። እኔ? አዎ። አሁን ደግሞ እኔ በተራዬ ለመፍትሄ ከአንቺ አጠገብ መቆም አለብኝ። ለዛ ነው የደበቅሽ ነገር ካለ ንገሪኝ እያልኩሽ ያለሁት። ኡፍ፣ ምንም የለም፣ እየተጨነቅኩ ነው። እሺ በቃ እረፍት አድርጊ። ግን ምንም አይነት አዲስ ነገር ካለ መጀመሪያ ለእኔ ማሳወቅ አለብሽ። እሺ? ከማንም በፊት። እሺ በቃ እረፍት አድርጊ። እንኳን ደስ አላቱ ጀማል። ባለቤት ላይ በጣም አስገራሚ ለውጥ ነው ያየነው። ባለቤት ነገራቶችን መለየት ጀምራለች። ምን እንዴ? ዶክተር አልገባኝም። መለየት እኮ ነው ያልሽው? እንዴ ሁሉንም አውቃለች? አትደንግጥ፣ ተረጋጋ ጀማል። አዎ ልደሰት እንጂ ሁሉንም ነገር እኮ አስታወሰች። አንተንም አስታወሰች በይኝ ዶክተር። ሁሉም ነገር ባይሆንም ቢያንስ አሁን ከሰዎች ጋር ተግባብታ ማውራት ትችላለች። ደግሞ ጠዋት አልጋዬን ናፈኩ፣ ከዚህ መውጣት እፈልጋለሁ፣ ቤቴ መሄድ እፈልጋለሁ እያለች ነበር። ደግሞ ሁኔታውን ቼክ ስናደርገው ዛሬውን ከሆስፒታል ወጥታ ቤቷ መግባት የምትችልበት ሁኔታ ላይ ነው ያለችው። ኧረ ገና ናት እኮ ዶክተር። እንዴ ግድ የለም ገና ናት። እንዴ ቤት በጊዜ ገብታ ደግሞ በድጋሚ በስትሮክ እንዳትታመምብኝ። ግድ የለም ነገራቶችን እስከማስተካከል እዚህ 1-3-4 ወር ትቆይ። ምን 3 ወር 4 ወር? ለምን ክፍሉን ተከራይታችሁ እዚህ መኖር አትጀምሩ? እንዴ ከተቻለማ ደስ ይለኛል። አቶ ጀማል እየቀለድክ ነው እንዴ? ቆይ ለምንድን ነው ሚስትህ እንድትድን ያልፈለግከው? የደበቅከው ነገር አለ እንዴ? እደብቃለሁ ብለሽ ነው ዶክተር? ቢጨንቀኝ እኮ ነው። በደንብ ካልተቻላት የባሰ ውስጧ ከናካቴው እንዳይጠፋ ብዬ ነው እኮ። ግድ የለም ዋና አካላዊ ጤና ደህና መሆኑ ነው። ለሱ ደግሞ አሁን በጣም ጤነኛ መሆኗን አረጋግጠናል። ለትውስቷ ደግሞ ቤት መሄዷ ጥሩ ነው። ቤት ውስጥ በፊት የምታውቃቸው ነገራቶች መካከል መሆኗ ትውስቷን ቶሎ እንዲመልስ ያደርጋታል። ይህን እድል መጠቀም አለብን። እሺ በቃ ዶክተር ትሄድ፣ ችግር የለውም። ግን አንድ ጥያቄ አለኝ። አሚና አእምሯ ሙሉ በሙሉ ጤናማ ነው ማለት እንችላለን? እውነት ለመናገር ገና ነው፣ ሰሌክቲቭ ነው። አንዳንድ ነገሮችን ታውቃለች፣ አንዳንድ ነገሮችን ትረሳለች። ለምሳሌ አሁን ጀማል ባሌ ነው ብላ አምናለች፣ ግን መቼና እንዴት እንደተጋባችሁ አታውቅም ማለት ነው። አልሐምዱሊላህ፣ ክፍተትማ በውሸት ሞላዋል። እሺ በቃ ዶክተር እሺ። ለማንኛውም አደራ ቤት ውስጥ በጣም ጥንቃቄ ማድረግ አለባችሁ። መጨነቅ የለባትም እሺ? ሌላው ደግሞ በቀጠሮ ቀን እየመጣችሁ ቼክ መደረግ አለበት፣ እሱ እንዳይረሳ። እሺ ዶክተር በጣም አመሰግናለሁ። ምንም አይደለም። ሄሎ ነይማ፣ ሲሚ ይኸውልሽ አደጋው በደንብ እየመጣ ነው። አሁኑ ዶክተሯ ወደ ቤት መሄድ አለባት ብላለች።
ጤናዋ በጣም ጥሩ ነው ብለኛለች። እንዴ ማለት እንዴት በዚህ ፍጥነት ደህና ሆነች? እኛን ለማበሳጨት ስትል ነገ ቆማ መሄዷ ራሱ አይቀርም። እና ለዶክተሯ ለትንሽ ጊዜም ቢሆን ሆስፒታል ትቆይ አትላትም ነበር? እሷማ እዚህ ትክረም እዚህ ትቆይ ብያት ነበር። ነገር ግን ዶክተሯ ምንም ፈቃደኛ ልትሆን አልቻለች። ብር ከተከፈላት ምን አገባት? አርፋሽ ያትል የባሰ እንደዛ ብዬ ከተጫንኳት ሌላ ነገር ትጠራጠራለች። እና ሻው ምን ተሻለ? ቆይ አንቺ አሁን በፍጥነት ወደ ቤት ሂጂ። ወደ ቤት ነው የሚሄደው? ወዴት ነው የሚሄደው? እኛ ጋር ነው፣ አሚና ጋር። እንዴ አንተ ያመሃል እንዴ? ምን ብዬ ነው የሚሄደው? ቆይ ሰው ቢመጣስ? ማንም አይመጣም፣ ሁላችንም እዚህ ነን ያለነው። እንዴ ቢሆንስ? እኔ አልሄድም፣ የባሰ ነገር ይመጣል። አማራጭ የለንም፣ ሁሉንም የምልሽን አድርጊ። ቆይ ለምንድን ነው የሚሄደው? ግዴታ ነው? አዎ ግዴታ ነው። ቤት መሄድ አለባት ብላለች። ቤቷን ስታይ የበለጠ ትውስቷ ሊመለስ ይችላል ብላለች። እና ስለዚህ የቀን ሰራተኛም ቢሆን ፈልገሽ ይዘሽ ወደ ቤት መሄድ አለብሽ። እንዴ ለምንድን ነው ቆይ የቀን ሰራተኛ ይዤ የሚሄደው? አትቀልጂ እባክሽ። አሁን ቤት ሄደሽ ቦታዎቹን እንዳልነበር አድርገሽ ቀያይሪያቸው። ምን ቤቱን ስታየው እንዳታስታውሰው በሚል ብለን ቤቱን አፍርሰን ከእንደገና ልንሰራው እንዳይሆን። አዲስ ሲመስል ያን ስትገባ ስታየው መደናገር አለባት። ምን አይነት ጣጣ ነው? እሺ ቁልፍ የት ነው ያለው? ከስር በሩ ላይ ያለልሽ። ቶሎ በይ፣ ደግሞ ሳትጨርሱ እኛ ቶሎ እንዳንመጣ። ለዛ ብዬ ነው አልሄድ የምልህ። የባሰ እኔን ስታይ ነገሩ እንዳይግል። ችግር የለውም፣ እኛ ከመውጣታችን በፊት እደውልልሻለሁ። አሁን ቶሎ በይ። እሺ ሰላም አለይኩም። ወአለይኩም ሰላም። የምስራች ጉዳ ባለቤቴ ሙሉ በሙሉ ጤነኛ ነች ብላኛለች ዶክተሯ። ስለዚህ እቃችንን ሰብስበን ወደ ቤታችን፣ ወደ መኖሪያ ቤታችን። ቤታችን? ቆይ ቤቱ የማን ነው? ያው የኔና ያንቺ ነው። የሁለታችን? እሺ የት ነው እሱ? ቤቱማ ያው ሰላም በሰፈነበት ሰፈር ነው ያለው። ቤት ውስጥ ደግሞ ማንም የለም። እኔና አንቺ ብቻ ነን የምንኖረው አይደል? አዎ አሚናዬ፣ ማንም የለም፣ ብቻችሁ ናችሁ። እንኳን ደስ አለሽ አሚናዬ። ይገርምሃል ማታ ቤቱን ካላየሁት አላምንም ስትል ነበረ። የሚገርመው ደግሞ ያው ትውስቷም ቁርጥርጥ ያለ ስለሆነ ቤቷን እስከምታይ ጓጉታለች። ያው ዛሬ ታየዋለች። ስለዚህ እኔ ቀድሚያችሁ ሄጄ ቤቱን ላስተካክላ፣ በዛውም አንዳንድ የሚያስፈልግ ነገር ካለም ልግዛ። ቁልፍ ስጠኝ። ማታ እኮ ለማደር ሄጄ በደንብ አስተካክየዋለሁ እኮ። ወይ የወንዶች ነገር መች ጠፋኝ። ይሄን ነካ ነካ አድርገህ ነው የተውከው። እኔ ሄጄ በደንብ አስተካክለዋለሁ። አሁን ቁልፍ ስጠኝ። አዎ ቁልፍ ስጣት። የፕላቲኒየም ደረጃ ስፖንሰሮች ኢትዮ ሳዳት፣ አረቢያ መጅሊስና ፈርኒቸር። ጥራታችን የልፋታችን ውጤት ነው። ኢትዮ ሳዳቶች ነን። እጅግ ዘመናዊ ውበትን ከምቾት ጋር አጣምሮ ምርጫን ባማከለ አረቢያ መጅሊሶቻችንና ጥራታቸውን የጠበቁ የፈርኒቸር ውጤቶችን በስራቸው አንቱታን ባተረፉ ባለሙያዎቻችን ደረጃውን በጠበቀ ቴክኖሎጂ በመታገዝ እንደየፍላጎቶ አዘጋጅተን ቀርበናል። ኢትዮ ሳዳት፣ አረቢያ መጅሊስና ፈርኒቸር። ለአይን የሚማርኩ ቱርክ ስታንዳርድ መጅሊሶች፣ ድጋፎች፣ የቱርክና የኢራን ምንጣፎች፣ ማራኪ መጋረጃዎችና መስቀያዎች በተመጣጣኝ ዋጋ እኛ ጋር ያገኛሉ። በክልል ከተማዎች በወኪል አከፋፋዮቻችን ከ5 ዓመት ዋስትና ጋር ምርቶቻችንን በማቅረብ ከደንበኞቻችን ዘንድ ታማኝነትና አንቱታን አትርፈናል። ጥራት መለያችን ነው። አድራሻችን ቁጥር 1 ቤተል መንዲዳ መውረጃ አሚፋጎን፣ ቁጥር 2 ቤተል ቢጫ ፎቅ 100 ሜትር ገባ ብሎ፣ ቁጥር 3 መርካቶ ማርሲ ገበያ ማዕከል ሁለተኛ ፎቅ ቁጥር 230 ያገኙናል። ለበለጠ መረጃ 0906 020606 0906 080606 እንዲሁም 0906 090606 ይዘዙን። ያሉበት እናደርሳለን። ጥራትና አገልግሎት መለያችን ነው። ኢትዮ ሳዳት፣ አረቢያ መጅሊስና ፈርኒቸር የሁልጊዜ ምርጫዬ ነው። እናንተስ?